ናዮ ባልሄደች ዛቦታ ላይ ባልተገኘ ናዮ ምን ታረጋለሽ መሰለሽ? ልጁን መስሩፍ ይፍረጥ አይደለም ምን ያደርግልሻል? መስሩፍ ጥሩ እና ታዘነችኝ። እኔ እንጃ ምን እንደሆነ አላውቅም። ደስተኛም አልነበረችም ፊቷ። ማርያምን እቺ ልጅ አንተ ጊፍት ላይ ነው ፎከስ ያደረከው። ተው ግን ለሴት በጣም ባለጌ ደደብ ሰው ነው። ደደብ የሆነ ገጣጣ ፈጣጣ ጆን ዳንኤልና አዶናይ በምንም አይገናኙም። ሰማይና ምድር ናቸው። አዶናይ በጣም በተፈጥሮ ዝም ብሎ የፍቅር ሰው ነው ማለት ለማንኛውም ሰው ማለት ነው። መንገድ ላይ ቢያገኝ እንዲህ ራሱ ላይቭ ላይ ስታዩ ያስታውቅሻል። ከሁሉም ጋር ከኦዲየንሱ ጋር ራሱ በፍቅር ነው እንትን የሚለው በጣም አዶናይ እኮ በአካል ይሄ እኮ ሮማንቲክ ይሁን አይደለም። በቃ ቢያንስ እቺ ልጅ ስታመጥ ምናምን የወንድና የሴት እስር ቤት የተለያየም ስለሆነ አጠገቡ አልነበረም ማለት ስትመጣ ሚዲያ ላይ እንደሱ በአንበሳና በምን አይደለም ህዝቡ የተቀበላት። ስትመጣ በስድብ ነው የተቀበላት። ይሄ በጣም የሚገርምሽ ነገር ሰዎች እሷ አሁን ስላቀልላት በዛው አቅልለው እንደተቀበሏት በዛው እንዲቀጥሉ ነው ያደረገው። ጋይስ እኮ በሪሌሽን አብረው ይኑሩ አይደለም በሪሌሽን አብረው ይኑሩ። እኛ አሁን ስለ ናዮ ፊሊንግ የገባን አብረን በሪሌሽን ስለኖርን ነው እንዴ? እንደ ሰው ነው እኮ እያወራን ያለነው። እንደ ሰው እንዴት ትሪት አላረጋት? እንደ አንድ ልጅ ማላቸው እንዳለ ለዛ ለልጅ ግን ሙሉ መስዋዕት የከፈለችው እሷ እንደሆነች ስድቡም እንደዛው ስታስተናግድ የነበረች እንጂ እኮ አብራት ይኖር ያፍቅራት ምናምን እኮ አይደለም እኮ። እኛ አሁን አብራን ያለን ነው ራሳ ይኖር ላይ ራሱ አልመጣም። ገባችሁ? ግን በጣም ባለጌ ደደብ ሰው ነው። ደደብ የሆነ ገጣጣ ፈጣጣ ሎቃቃ እናትንና ቤሽቲያ። አሁን ናዮ ምን ታረጋለሽ መሰለሽ? ልጁን መስሩፍ ይፍረጥ አይደለም ምን ያደርግልሻል? መስሩፍ ጥሩ እናት አለችሽ፣ ጥሩ አንቺ ሚዲያ አለሽ። ዩቲዩብ ደግሞ ክፈቺ ናዮዬ። እሺ እንደገና ደግሞ በሳምንት 3 ቀን ልጁን እንዲይዝ አድርጊ። አንድ ሀገር አለ ያላችሁት። እስኪ ከልጁ ጋር መታ የምታቅፈው ሴት ታያለሽ። ምን ያህል መስዋዕት እንደከፈልሽ በዚህ በልጅነቱ ነው ማድረግ ያለበት። ዶይት ናዮዬ፣ በሴቶች መብት ክፈሽ ግዛሹ ናዮዬ። ቀልድ አይደለም ይሄ። ደሃ ምስኪን ነኝ ምናምን እንዳትዪ። መስሩፍ አለ መስሩፍ አያስፈልግም። ልጁን ያዝ። እኔ ትምህርት እማራለሁ ብለሽ በሳምንት 3 ቀን እንዲይዝ አድርጊ። በፍላጎት ከያዘ ያዘ፣ ካልያዘ በሴቶች መብትና በትክክሰሹ። ይሄ ልቅምቃሚ ኢን ዘ ቢልዲንግ የሚልበትን ሰዓት እናያለን። ኢን ዘ ቢልዲንግ ብሎ የሚያወራበትን አጋሰስ ከመውጣቱ እንትን ላይ መውጣቱ ጋይስ ጋዴም እኔ እናቴ ትሙት ወደ ሌላ ሙድ እንኳን መግባት አልቻልኩም። ለይዛችሁ ሄይ ጋይስ አልገባችሁም? ምን ማለት እንደሆነ አልገባችሁም ጋይስ? እኔ ጋይስ በህይወቴ በጣም መጥፎ ሰው ወይም ደግሞ ሰው ጤፉ የሆንኩት ልጅ ከወለድኩ በኋላ እናቴ ትሙት ሁሌ ነው የምነግራችሁ። ከኔ ጋር ያላችሁ ሰዎች ከባድ እስር ቤት እንግዲህ እስር ቤት ለሷ ሲሉ አልጋ አልመጣላትም። እስር ቤት ተጋፍታ በጉዝና የቆየች ልጅ ናት እኮ 9 ወር ሙሉ እየተጋፋች እስር ቤት። የሰው ሽንት ቤት ሽንቷ መታ እንኳን የሚወጣላት ሰው የለም ተራ ካልደረሰ። የኢትዮጵያ ሽንት ቤት እዛ ቁጭ ብላ የወለደችው ልጅ እንደዚህ ነው የሚያናግራት። የቁሳሻ ገጣጣ ቪዲዮ ላይ ካስተውላችሁ ማለት ነው ሄሉ ናሆም ኮንቴ በጣም ትሪስ ያደርጋት ነበር። ቁጭ በይ ምናምን እያላት ግን እንደውም እሱ ይሻላል ዛሬ በጣም የሚያሳዝነው እንደዚህ እንዴት ትሪት ያደርጋታል። ለሱ በጣም ቫልዩብል የሆኑት ጊፍተሮቹ ናቸው። አስሬ ለጊፍተሮቹ እንዴት ቴንኪው ሲል እንደነበረ አይታችኋል። ጋይስ ዳንሷ ምን ይመስላል መሰላችሁ? በጣም ጎበዝ ናት፣ በጣም ያምርባታል። ግን አንድ ሙዚቃ እንኳን ስትለቅ ስድብ ነው የሚከተላት። ልጅቷ በወለደች ባረገዘች መከራውን ባየችው ማለት ነው። በእናቷ ኃይል ነው እዚህ ያለችው እንጂ ልጅቷ የት ብትገባ ነበር? ጋይስ አልገባች። እናቴ ትሙት በእናቷ ኃይል ነው ያለችው። እናቷ ዘፋኝ ናት፣ ወጣት ናት፣ ተረድታት ነው። ገባችሁ? ትሪትን እንዳደራረግሽ ነው በጣም የዘቀጠ እንትን ያለው ያ ወራይሴ ላይ ካሁን ቤተሰቦች ውጭ ወጣው እዛ ዱባይ ያለ ምናምን እና ለዛ መግማማት ብላ ዋጋ ከዚህ በኋላ አብረው ከሆነች ግን ሺ ሀፍቱ እግዚአብሔርን እንኳን የታሰረ እሷ የተበደለችው እስር ቤት ውስጥ በድንገት እስረኛ የሆነች ከመንገድ ሻንጣ ይዛ ይወጣች። በድንገት እርጉዝ ነች ተብላ እርግዝና እዛ ይሰማች፣ እዛ ሆዷ እየገፋ ያየች፣ እዛው የወለደች፣ እዛው እናት የሆነች ስትመጣ ደግሞ በስድብ የተቀበላት ሊያቆሶ ሳትቀልጭ ሸርሙጣ ልጅ ልጇን በረሮ በማብላት የምትታወቀው እንኳን በድንገት የወለድሽ ነው ብላ ትራቀቅባታለች። እሱ ደግሞ አሁን 100,000 ሰው በተሰበሰበበት ያ ምናምን ነገር ብሎ ዛሬ ትላንትና እኔ ናዮ ባልሄደች ሁሉ ብዬ ለራሴ እስከ መናገር ደረጃ ደርሻለሁ። ተረድታችሁኛል? ናዮ ባልሄደች ዛቦታ ላይ ባልተገኘች ብዬ ለራሴ ነው የምላችሁ። እግዚአብሔር ምስክሬ ነው። ለመሰላችሁ እሷ የሄደችበት ኮመንት ላይ የምትባለው የጆን ዳንኤል ልጅ አይደለም እንትን ነው ያው እንደዚህ የሚባለውን ነገር ለማንጻት ነው። ያው አባቱ ነው ለመናገር ነው።
ኦፍ ኮርስ እንደተጣሉ እናውቃለን ማለት አብሮ እንዳልሆኑ እናውቃለን ይታወቃል እኮ ምን ሚዲያው ላይ እየተወራ የነበረ ነገር ነው አይደለ ምንም የሚያስመስለው ይሄ የሚያቀሳስረውም ነገር የለም እናውቃለን ስናወራው እንደማያውቁ ናችሁ ኮሜንት አትስጡ እንጂ እናውቃለን እሱ አሁን እስኪ ያስቡ ጋይስ የበሰለ ወንድ ቢሆን ቢያቅ ኑሮ ላይክ የልጁ ስም ማን ነው እኮ አይልም ቀላል እኮ ነው ጋይስ በጣም እኮ እናንተ እኮ ሰውን ለመረዳት እኮ ሩቅ ሄዳችሁ መተቸት እኮ አይጠበቅባችሁ ማለት እንዲህ ያለ ብላችሁ ለመቆጣት እኮ እቺ እኮ በቂ እኮ ናት ስሙ ማን ነበር አይልም እኮ አስተዋይ ልጅ ቢሆን ትልቅ ልጅ ቢሆን የበሰለ ይሄ ነገሮችን ማገናዘብ ቢችል እንኳን ፊልም ይሰሩ ነበር እኮ ጋይስ ፊት ለፊት መሆኑ ነው ላይክ እንደዚህ እንዲናገር ያደረገው ስህተት ልቡ ላይ መጥፎ ነገር ኑሮ አይደለም እኛ ግን ወዲያውኑ አሁን ይኸውላችሁ የምንዘባበተባቸው ሰዎች አሉ እነዚህ ልጆች ከጉዳት የመጡ ናቸው ተቀጥተው የመጡ ቢያስ አሁን ላይ እስኪ ቃኑ ልናቃናቸው ነው እንጂ ልንሰብራቸው አይገባም ናዮ ታሳዝናለች ታሳዝናለች አዎ ትክክል አልነበረም መባል አልነበረበትም እኔ እኮ በራሴ አልኳችሁ ባልሄደች ኖሮ ነው ያልኩት እኔ በራሴ የራሴን ፍላጎት ነው መነግራችሁ ባልመጣች ባትሄድስ ምናምን ነገር አያችሁ የሷ ዛጋ መሆን ለክፋት አይደለም የተናገረችው ነገር ያለውን ነገር የሱ ልጅ እንደሆነ ሰዎች እንዲያምኑ ኮሜንት ላይ የሆነ ነገር ሲናገሯት እንዲያቆሙላት ፕሩቭ ለማድረግ ነው ዛጋ የተቀመጠችው ከዛ በኋላ ግን ወሬው ሲመጣ ወሬው ሲጠያየቁ ምን ሲባል ያልሆነ ቃላቶች አመለጡ ማለት ነው ጋይስ አንድ ቃል ደግሞ ከተተፋ አይዋጥ ተመልሱ ተተፍቷል በቃ ከተፋችሁትን ስለዚህ እኛ ደግሞ እዚህ ሚዲያ ላይ ያለነው ደግሞ መተን ይዘን ያለፉበትን የጉዳት ጊዜ ሳይሆን የምናስበው አሁን ያለነውን ነገር ነው የምንናገረው ተረድታችሁኛል ስለዚህ እሱ ገና መምጣቱ ነው ከስር ነው የወጣው ያንቺ ወንድም ቢሆን ላይክ አንተ ብትሆን እንደወጣም ፊልም የምታረገው ነገር እዚህ ጋር ያለውን የህዝቡን አድናቆት ጊፍቱን ምናምን እንጂ እዚህ ጋር ያለውን ወሬ አትመለከትም ልጅነት አለ ይሄ ልጅ በክፋት ለምን በዚህ ደረጃ ርቀት እንመለከተዋለን አው ጆን ፍንዳታ ነው ጋይስ በነገራችን ላይ ጃኒ ትመስላለች ከናዮኩ ናዮ በጣም ልጅ ናት እኮ ጋይስ ጃኒ በሳናት ባይዘው ጃኒ ነገራችን ላይ ታውቃላችሁ እና ያሳለፈችው ነገር ያውላችሁ እናውራ ከተባለ እናውራ እኔ ላውራ ካልኩኝ በነገራችን ላይ እኔ ላውራ ብል ኑሮ ነግራቸዋለሁ ከዚህ በደንብ አወራለሁ ምክንያቱም በደንብ ብዙ ነገር ስለማውቅ በደንብ ብዙ ነገር አውቃለሁ ብዙ ነገርም ደግሞ ማውራት እችላለሁ ከሪያሊቲ ጋር ከውሸት ጋር ምናምን አይደለም ተረድታችሁኛል ግን አያስፈልግም ነው በቃ አያስፈልግም እኛ እነዚህ ምንም አሁን እሱን ወተን በሰደብነው በተቆጣነው በተናገርነው ቁጥር የመጣበትን ረስተናል አንድ አመት ከአራት ወር እስር ላይ ተጥቶ ይመጣልሽ በዚህ ደረጃ ለማሸማቀቅ መምጣት የለበትም ህይወት ራሱ ፍክክር ነው ተቀጥቶ ነው የመጣው ይቅርታ ጠይቋል ሶ እዚህ ጋር ደግሞ እያንዳንዱን ሪሌሽንህን ወይም ደግሞ የፍቅር ህይወትን እናስተካክልልህና ቀጥ እናድርግልህ እኛ እንምራለን እንለው አንችልም 27 አመቷ ማናት ጋይስ 27 አመት ወጥቶ ማን ነው ጋይስ ማናት 27 አመቷ ማናት 27 አመቷ ማሬ እሱን ነው የምላችሁ እንዴ ከጃኒ ጋር ሆነው እንዴት ነበረ ጆን እና ጃኒ እንዴት እንደሚሆኑ አይታከ አንድ ሰው እኮ ይውላችሁ ቤተሰብ ቢያንስ እንኳን ስለ ይውላችሁ ሴት ልጅ ስለማክበር ከሴት ጋር ያለውን ፍቅር አሰጣጥ እንክብካቤ ወይ ካንደበት የሚወጣውን ነገር ለመናገር እኮ ቢያንስ መኖር አለባችሁ እኮ ይሄ ልጅ እኮ እንደዛ አልኖርም እዛ ጋር የነበረውን ግብግብና ጨዋታ ታውቃላችሁ ከጃኒ ጋር እስር ቤት ገባ አሁን መጣ ከሱ ይሄንን አክሴፕት አታድርጉ አሁን ላይ እኛ ሰው እንደውም እኛ ተናግረን መክረን ተቆጥተን ልንቀይረው ነው እንጂ የሚገባው ከቻን ልናስማማቸው ነው እንጂ የሚገባው የበለጠ ነገር ውስጥ እንዲገቡ ማድረግ የለብንም እንደ ትልቅ ሰው እንደ እናት ካወራን ናዮ ታሳዝናለች ታሳዝናለች በዚህ እድሜዋ መቀበል ማትችለውን እኮ ነው የተቀበለችው እንዴት አታሳዝነኝም
እንዴት አታሳዝነኝም ስታስቡት? በጣም ነው እንጂ የምታሳዝነኝ እንዴ ጋይስ። እኔ እርጉዙኜ አልጋዬ ላይ መተኛት ይሰለቸኝ ነበረ። እሷ ደግሞ እስር ቤት እርግዝና እና እንዴት ነው የምታስቡት? እየጠቀምናት አይደለም። እኔ አሁን እያልኳችሁ ያለሁት እያፎካከርን በምንናገረው ንግግር እየጎዳናት ነው ራሷን እንጂ እየጠቀምናት አይደለም። እየጠቀምናት ቢሆን ኑሮ ችግር የለውም። እሷን ለመጥቀም ብለን ጆን ዳንኤልን ስንናገረው ጆን ዳንኤልም ተጎድቶ የመጣ ልጅ ነው። ገና ነው፣ አላየውም የኔ ህይወት። ሴት ልጅ ላይክ አዶናይ እኮ ስለኖረበት እኮ ነው ጋይስ። አዶናይ እኮ 7 ዓመት ፍቅረኛ ይዞ የነበረ ሰው ነው። በዛ ላይ ውጭ ካናዳ ይኖር። አታወዳድሩ፣ አታነጻጽሩ። ጆን ዳንኤልን በሪሌሽን ለመናገር የአዶናይልን እንክብካቤ አሰጣጥ አታውሩ እንዴ። ጆን ዳንኤልን ለመተቸት የጃኒን የበፊቱን ታሪካቸው ሲጀመር አመጣጣቸውንና አዋዋላቸውን ነው ማየት ያለባችሁ። 7 ዓመት በትዳር የኖረ ሰው ዛሬ ላይ ሌላ ሪሌሽን ቢጀምር ልክ እንደ አዲስ ሪሌሽን ጀማሪ ግጥጥ አይልም። መጥቶ ታውቃላችሁ። 7 ዓመት ትዳርን አይቷል። የትዳርን ነገር ያውቃል፣ ወጉን ያውቃል ምናምን። ቢያንስ ስነ ስርዓት ይኖረዋል። ግን ከወጣትነት ተነስቶ ሪሌሽን ላይ ያለ መደባደብ አለ። ከተጋቡ በኋላ ባልና ሚስት እኮ እንደ ሪሌሽናቸው አይሆኑ አይደል? ገና ነው እንዲህ ለማለት አንተ እሷን እንትን ሰጣት። ጃኒ በፍቅር ህይወቷ ጥሩ ነገር በቃ ስለሚገባት እግዚአብሔር እዚህ ልጅ ላይ ሰጣላት። አለቀ። ስለሚገባት ጃኒ ስለሚገባት፣ በነገራችን ላይ ስለሚገባት ልጅቷ አፍቃሪ ናት። በቃ ስለሚገባት እግዚአብሔር እንደዚህ የሚንከባከባት ወንድ ሰጣት። አለቀ። ማስተካከል የምንችለው በዚህ አይደለም፣ እንደዚህ እያልን አይደለም። ተጎርቶ የመጣ ልጅ ነው፣ ተቀጥቶ የመጣ ልጅ ነው። ሰድበነው አጥላልተን ከጆን ዳንኤል ጋር ከአዶናይ ጋር አወዳድረን ምናምን አይደለም። ብንችል እኛ ከነሱ እንበልጣለን እና ብንችል አብረው እንዲሆኑ እንዲስማሙ ማድረግ እንጂ የብስ የሌላ ነገር እንዲያስቡ ማድረግ የለብንም። በጣም ያሳዘነችኝ እኔ እንጃ ምን እንደሆነ አላውቅም። ደስተኛም አልነበረችም ፊቷ። ማርያምን እቺ ልጅ እኔ አንድ ቀንም ነክቻትም አላውቅም፣ ሰድቢያትም አላውቅም። ይሁን በቃ ውስጤ ታሳዝነኛለች። ማርያምን ነው የምላቻለሁ። ውስጤ ምን እንደሆነ ታሳዝነኛለች። ገና ህፃን ናት። 18 ሞላት አልሞላትም። እና ትናንትና በጣም ድብር ብሎኛል። በጣም ውስጤ በቃ የሆነ በቃ ፊቷም ደስ አልተሰማትም። እኔ አላውቅም። ብዙ ነገር ላይቭ ላይ የማይባሉ ብዙ ነገር ያው ልጅነትም ይሆን የሱም ምንም ይሆን ወይ አለማወቅም ይሆን ሴት በፍቅር እንዴት እንደሚይዝ አለማወቅም ይሆን ምናምን አይደለም። አባት ብላችሁ ለጠይቃል አባት ከቼሎ አየር ላይ ከቻሳ አንተ ጊፍት ላይ ነው ፎከስ ያረከው። ተው ግን ለሴት ልጅ ምን ማለት እንደሆነ ታዲያ ጋይስዬ፣ አዶኒያስ በጣም ለሴት ልጅ ሪስፔክት የለውም። በእናታችሁ የእውነት አዶኒያስ በጣም ክብር የለውም ለሴት ልጅ። እኔ አሁን እሱም ብሌን እያረኩት አይደለም፣ ኖ ጆንን ብሌን እያረኩት አይደለም። ግን አዶኒያስን አይታችሁታል? ሀዊ ሰው እንዴት ሪስፔክት እንደሚያረጋ ጃኒ እንዴት ክብር እንዳለው እናቴ ትሙት ያስባል ራሱ ሴት ልጅ ምን እንደሚያስከፋት። እሷ የተሰደበችበት ነገር ነው። ልትሰደብበት እንደምትችል ጆን ሚዲያ ላይ ስለቆየ ያውቃል። የሚዲያን ባህሪ ያውቃል። ምን ብሎ ለምን ከጃኒ ጋር ሲታማ ስለነበር እሷ ነች የሄደችባት ምናምን ብሎ እንደሚሉ ቲክቶከሮች ብዙ ሄደው እዛ ሲያወሩለት እንደነበር ነው የታወቀ ነውና የማከብራትም መወዳት ምናምን ብሎ እንኳን ዝም ብሎ አይልም። ስሟን ከፍ ያደርግላትም። ለምን ሰው በተሰበሰበበት አንተ ያደረክላትን ሴት ልጅ መቼም አትረሳም። የሰጣሃትን ክብር 18 ዓመት ሳይሞላት ልጅ ወልዳ ማለት ነው። ጋይስ አይገባችሁ፣ እናቴ ትሙት አይገባችሁ፣ እግዚአብሔርን አይገባችሁ። እውነት ያ የእውነት ያ
አታብርሃማይ ስትሆን አይገባም እንደዚህ አይነት የእሷ እንትን ገባችሁ? ያ ስንት ነገር ልትሰደብ እንደምትችል በስነ ስርዓት ያውቃል። ሚዲያ ላይ ስንት ነገርን ጸጥ ብሎ ሲያሳልፍ እንደነበረ ያውቃል። ከዛም አልፎ እስር ቤት የገባበት ነገር ነው ሚዲያ ያውቃል። ወለደች ሲባልም በድንገት ገባችሁ ብዙ ነገር ልትባል እንደምትችል ያውቃል። እና ቢያንስ የለም የውሸት ታሪክም እንኳን ፈጥሮ ካሁን በኋላ ያው ከጃኒ ጋር አይመለስም አይደል? የውሸት እንኳን ከሆነ ሪሌሽን ውስጥ እናንተ እንደብቀን ነው እንጂ ነበርን እኮ እንደዚህ ነው በአጋጣሚ ነገር ተከስቶ እስር ቤት ገባን እንጂ ልናበስራችሁ ነበር ምናምን ብሎ እንኳን ሞራሏን መጠበቅ ይችል ነበረ። እግዚአብሔር እኔ ጀስት ተቆርጦ ሳይ መገናኘታቸውን ብቻ ለማየት ነው የጓጓሁት ዩቲዩብ ላይ ማለት ነው ተቀርጾ አይቸው እንጂ እግዚአብሔርን ልጄን መግባታቸውንም አላውቅም ምንም ነገር አላውቅም። የእውነት እስቲ ያው ምን እንደሚላት ያለው የእውነት በቃ ሄደች አትመለስም። ጋይስ ቪዲዮ ላይ አትመለስም ሄደች አትመጣም። ካሁን በኋላ ላይ አትመጣም። ቪዲዮን ያያችሁ ልጆች እንድትነግሩኝ ነው። አትመጣም። አሁን ነበረ ሞራሏን የምትጠብቅላት ጆን